አያችሁ እግዚአብሔር ቃል ሲናገር ያቺ ውንጭላ ፍቷትና አንጧት ለጌታ ታስፈልጋለች አለ በጌታ በኢየሱስ ስም። አያችሁ በዚህ ቃል ምን ተረዳው መሰላችሁ? ትላንት እቺ ውንጭላ ስትታሰር ምንም ክርክር አልነበራትም። ለምን ትፈታላችሁ ያለ ሰው አልነበረም። በምን ዙሪያ በምንድነው የታሰርሽው እዚህ ያለ የጠየቀ ሰው የለም። አያችሁ እዚህ ዘመን እናንተ ስትከስሩ የሆነ ነገር ሲያጋጥማችሁ ለምንድነው ወደቀው ወንድሜ ምን ያጋጠመ ያለ ሰው አይኖርም። ግን የሆነ ለውጥ ማሳየት ስትጀምሩ ወጀብ ይነሳባችኋል፣ ነውጥ ይነሳባችኋል። ዛሬ መልእክት አለኝ። የሚነሳ ነውጥ መፈታቱ አያስቆምም። አያችሁ እንዳለ ኢየሱስ ክርስቶስ ፍቱትና አንጧት፣ ማንም ምን ይበላችሁ ለጌታ ታስፈልጋላችሁ ብላችሁ ተናገሩ አለ በጌታ በኢየሱስም። የሚነሳ ነውጥ መፈታት አያስቆምህም። የሚነሳ ወጀቦች እድገት አይከለክልህም። እንዲልል በጥቻለሁ። ወጀብም እያለ ቻሌንጅም እያለ መነሳት አይቀርም፣ መለወጥ አይቀርም፣ መፈታት አይቀርም። በዚህ ዓመት ጠላት በአይኑ ያየ ትፈታለ። ያው የተራ መንደር ትፈታለሽ። ያው ጠላት አትሆንም አታደግም የተባለው ስፍራ ማደግ ትጀምራለህ። እግዚአብሔር ይፈታሃል። ከመርከብ በተለያየ እስቁልና በዘር ከርስ የተያሰራችሁ ሰዎች አሁኑኑ መፈታት ይጀምራላችሁ። ኮሜንት ውስጥ ላይ ገብታችሁ አሚን ያላችሁ ተቀበሉ። ወዳችኋለሁ። ሕይወታችሁ ይባረክ።